ሰላም የቻናላችን ተከታታዮች ዛሬ አጠር ያለ መረጃ ለማጋራት መተናል። ይሄውም ሚግራሽንስ ቨከት ከሚሰጣቸው አገልግሎቶች ውስጥ አሲልን በሚመለከት ይሆናል። የወጡ አዳዲስ ህጎች አሉ። ከዛ በፊት ግን ምናልባት አስተውለን ከሆነ የሚግራሽንስ ቨከት ሄምሲዳ ወይንም ዌብሳይት አፕዴት ተደርጓል፣ ተቀይሯል እና በውስጡ ያሉ አገልግሎቶች በተሻለ መልኩ ተቀይሯል። ይህንን ካልን ዘንድ በዛሬው ዕለት ይዘን የመጣነው መረጃ ሁለት ዋና ዋና ህጎችን በሚመለከት የስዊድን ፓርላማ ማርች 12 ውሳኔ አስተላልፏል። የህግ መሻሻል ማለት ነው። እነዚህን ህጎች በሚመለከት ሁለት ነጥቦች እናነሳለን፣ ሶስት ነጥቦች እናነሳለን። እሱን እንደ ዲስከሽን እናቀርበዋለን ማለት ነው። የመጀመሪያው ምንድነው? ስፖር ቢትን በሚመለከት ለምሳሌ አሳይለም ጠይቆ ከዛ በኋላ በስራ ፍቃድ ወደ ስራ ፍቃድ ቀይሮ መስራት የሚቻልበት ኮንዲሽን ነበረ። እዛ ላይ አዲስ የተሻሻለ ህግ አለ፣ ስፖር ቢት መቀየር ላይ ማለት ነው። ሁለተኛው ደግሞ ፕሪስክሪፕሽን ላይ ነው። አንድ ሰው ሪጀክት ከተባለና ውሳኔው የጸና ከሆነ አሲል ሰካ እንደሆነ ማለት ነው። ሪጀክት ተብሎ ውሳኔው ከጸና ከሀገር እንዲወጣ ከተጠየቀ ጀምሮ 4 ዓመት ቆይቶ ነው እንደገና ማመልከት የሚችል የነበረው። አሁን የተሻሻለ ህግ አለ። ያንንም ህግ እናንተ ጋር እናደርሳለን። ሌላ ደግሞ ያው ተመላሹ ነው ወደ ሀገር ቤት ከሄዱ በኋላ ለተመላሾች ማቋቋሚያ ገንዘብ ይሰጣል። እዛ ገንዘብ ላይም የተለየ ለውጥ አለ፣ ተጨማሪ አለ። እሱንም እናቀርባለን። ሶስተኛው ዲና ምን ነበረ አስታውሽ? ይሄንን በሚመለከት ማለት ነው። ከአሲል ሰካ እንደሳንወጣ በወንደም በተመለከተ ማለት ነው። ከዚህ በፊት የነበረው ህግ አሁን የተለወጠ ህግ አለ። በወንደ ማለት እንግዲህ አሲል ሰካንዴዎች የሚኖሩበት ስፍራ አለና ያ ስፍራ ያው የነሱ በወንደ ይባላልና አዲስ የወጣ ህግ አለ። በፊት ያው እንግዲህ እንደምናውቀው አድራሻ ሰተን ወደ ተለያየ ክፍለ ከተማዎቹ ማለት ወደ አንዳንድ ስቶክሆልም ሊሆን ይችላል፣ ከስቶክሆልም ውጪ መሄድ እንችል ነበር። አሁን ግን አዲስ የወጣ ህግ አለና እሱንም ዘይነብ እንግዲህ ታቀርብልናለች። ኦኬ ዘይነብ፣ አይ ቲንክ 3 ነጥቦች ተነስተዋል። እዛ ላይ ያለንን መረጃ ታቀርቢያለሽ። በመሃል ጥያቄ ሲኖረን እንጠይቅሻለን ማለት ነው። እና እስቲ ከስፖር ቤት ምንድነው አዲስ ነገር የተቀየረው? እሱን አብራሪልንና ወደ ቀጣዩ ከዛ በኋላ እንሄዳለን። አመሰግናለሁ አዊ። ያው ቅድም እንዳልሽው የስዊድን ፓርላማ ማርች 12 ላይ ሁለት ህጎችን ቀይሯል። ማለት ለውጥ ብቻ ሳይሆን ላግ ኤንድሪንግ ነው የሚለው ህግ ቀይሯል። ጥገኝነት የጠየቁትን ሰዎች በተመለከተ ማለት ነው። አንደኛው የስፖር ቢትን ነው። ስፖር ቢት ያው እንደሚታወቀው በአንድ ወቅት በአሳይለም ፍቃድ ያላገኙ ሰዎች ወይም ደግሞ ሪጀክት የተባሉ ግን ስራ ካገኙና ለተወሰኑ ወራቶች ከሰሩ እና ደሞዙን ኢሚግሬሽን ባስቀመጠው መልክ የሚከፈሉ ከሆነ የስራ ፍቃድ ያመለክቱ ነበር። ስለዚህ ይቀየር ነበር ማለት ነው። ጉዳዩ ከአሳይለም ወደ የስራ ፍቃድ ይሆን ነበር ማለት ነው። አሁን ግን ከአፕሪል 1 2025 ጀምሮ ይሄ ህግ ተቀይሯል። አይኖርም ማለት ነው። ስራም ብናገኝ የአሳይለም ጉዳያችን ወደ የስራ ፍቃድ መቀየር አንችልም። ምናልባት ስራም ካገኘን ከዚህ ሀገር ከስዊድን እንድንወጣና ከዛ እንደገና ከዛ ማመልከት እንዳለብን ነው የተጻፈው። ሌላ ደግሞ ከዚህ በፊት ራሱ በስፖር ቢት ፍቃድ ያገኙ ማለት ነው አሳይለማቸው ወደ ስራ ፍቃድ የተቀየረላቸው ሰዎች እነሱንም ይመለከታል። ይሄ በሚያሳዝን ሁኔታ ማለት ነው። ምንድነው በስራ ፍቃድ አግኝተው ያው ሁልጊዜ ጊዜያዊ ነው ፍቃድ የሚሰጠው።
የሚታደስበት ጊዜ ሲደርስ አይታደስላቸውም ማለት ነው። እንዲወጡና ከሀገር እንደገና እንዲያመለክቱ ይሆናል ማለት ነው። ያው ከአፕሪል 1 2025 ጀምሮ ህጉ ተግባራዊ ይሆናል። አንዱ ይሄ ነው። ወደ ሁለተኛው ልለፍ ወይስ? አዎ ዲና ጥያቄ አለሽ እዚህ ላይ? ዘይነብ ወደ አገር ቤት ይመለሳሉ ነው ያልሽው? አዎ ወደ ሀገር ቤት ይገደዳሉ ነው ወይንስ? ማለት ፍቃድ በስራ ፍቃድ አግኝተው የነበሩ ማለት ነው። ከዚህ በፊት አሳይለማቸው በስራ ፍቃድ የቀየሩ ሰዎች ይህ አዲሱ የህግ ለውጥ እነሱንም ኦቨርካ ያደርጋቸዋል ማለት ልክ ሊያድሱ ሲፈልጉ አይታደስላቸውም። ከሀገር እንዲወጡ ነው የሚፈለገው ማለት ነው። ምናልባትም እዚህ የሚያሰራቸው ሰው የሚፈልጋቸው ከሆነ ሀገር ቤት ሄደው እንዲያመለክቱ ይደረጋል ማለት ነው። ከዛ ሆኖ እንዲያመለክቱ፣ እዚህ ሆኖ ፍቃዱ አይታደስላቸውም፣ እንዲወጡ ይሆናል ማለት ነው። ዲና አለሽ ጥያቄ? አይ ወደ ሁለተኛው ትለፍ። እዚህ ላይ ጥያቄ ዲስክሪፕሽን የሚለው ላይ እሺ። ያው እዚህ ጥያቄዎች እያየሁ ነው፣ ግን በኋላ ብንመለሰው ይሻላል መሰል አይደል? ሁለተኛው የህግ ለውጥ የተደረገው ደግሞ ኡትቪስኒንግ ቤስሉት ያለው ሰው ማለት ነው። ወይም ደግሞ ይሄ ህጉ ከጸና በኋላ አሳይለም ጥያቄ አመልክተን ሪጀክት ብለን እንደገና ይግባኝ እንላለን። ከዛም 2 ጊዜ እድል አለ መሰለኝ በይግባኝ ሂደት ላይ። መጨረሻ ላይ ግን ይግባኝ የማይባልበት ደረጃ ሲደርስ ያው ህጉ ይጸናል ማለት ነው። ውጣ የሚለው ህግ እዛ ላይ ከደረሰ እንደገና ግን 4 ዓመት ጠብቆ ሰው እንደ አዲስ አሲል መጠየቅ ይችል ነበር እና በአብዛኛው ሰው ያው እዚሁ ስዊድን ሀገር ያው ህገወጥ ሆኖ ኖሮ ማለት ነው ተደብቆ፣ ግን ሰዓቱ ሲደርስ ከ4 ዓመት በኋላ እንደ አዲስ ያመለክት ነበር። አሁን እሱ ቀርቷል። ልክ ያ 4 ዓመት የሚባለው መጀመሪያ 5 ዓመት ሆኗል። ከ5 ዓመት በኋላ ነው ፍቃድ ማመልከት አሳይልም መጠየቅ የሚቻለው። እሱም ደግሞ ስዊድን ሀገር መቆየት አንችልም። አሁን የመጨረሻው ውሳኔ ሲሰጥ የ5 ዓመቱ የሚቆጠረው ከዛ ጊዜ ጀምሮ ሳይሆን ከስዊድን ሀገር ከወጣበት ቀን ጀምሮ ነው። ባጭሩ እዚህ ሀገር ህገወጥ ሆኖ ቆይቶ እንደ አዲስ ማመልከት አይችልም፣ መውጣት ነው ያለበት ማለት ነው። ከወጣም በኋላ ከ5 ዓመት በኋላ ነው አሳይለም ማመልከት የሚችለው ይላል። ያው ከወጣሽ መመለሻው ከባድ ነው የሚሆነው፣ ግን ህጉ እንደዛ አይነት ነው የሚለው እና እነዚህ ሁለቱ ናቸው ትልቅ የህግ ለውጥ የተደረገባቸው። እኔ አንድ ጥያቄ ነበረኝ ዘይነብዬ። ሀዊ ከጨረሽ ጓሄድ። አሁን ለምሳሌ ለመውጣት የሚገደዱበት ማለት ላለመውጣት ይቻላል፣ የሚቻልባቸው መንገዶች አሉ። ለምሳሌ ይሄ አሲል እንትኑ የመጨረሻው ውሳኔ ተወስኖ አንድ ሰው ውጣ ከተባለ በኋላ መውጣት የማይችልባቸው ወይም ደግሞ ላይወጣ የሚችልባቸው ምክንያቶች አሉ ወይም የተቀመጡ ነገሮች? ዲናዬ ማለት የፈለግሽው ምንድን ነው የሚመስለኝ እኔ አንድ ያልተቀየረ ማለት የቀረ ወይ ልሄድ ቢኖር ምንድን ነው እሱ ውሳኔው ውጣ የሚለው ውሳኔ ተግባራዊ እንዳይሆን ወይም ደግሞ ለጊዜው እንዲቆም የሚደረግ ማመልከቻ አለ። እሱ ምንድን ነው? ይግባኝ አይደለም፣ ወደ ፍርድ ቤት የምታደርገው ይግባኝ ሳይሆን ለምሳሌ አንድ ሰው ውጣ ተብሎ ተወስኖበታል የመጨረሻ፣ ግን ለመውጣት በጣም አስቸጋሪ የሚሆንበት ጊዜ ይኖራል። ይሄ ህግ አሁን ድሮም ነበረ አሁንም ይቀጥላል። ይሄ ምንድነው ጉዳዩ እንደ አዲስ ይታይልኝ ሳይሆን ውሳኔውን ለጊዜው እንዲቆምለት የሚያደርግ ነው እና በተለያየ ምክንያቶች ማድረግ ይቻላል። ስለዚህ ዴፊኒሽኑ በጣም ሰፊ ስለሆነ እዚህ መግለጽ ይከብዳል። ግን ለምሳሌ አንድ ሰው በቃ የመጨረሻ ደረጃ ደርሶ ውሳኔው ጸንቶ መውጣት አለበት የሚለው ላይ ማለት ነው። ከዚህ አሁን ለምሳሌ የመጨረሻ ላይ በዚህ 4 ሳምንት ውስጥ ከዚህ ቀን ጀምሮ የሚል ይኖራል እና ያ ሰው ግን በጣም ታሞ ሆስፒታል ቢኖር እና
መሳፈር አስቸጋሪ ቢሆን እና ያንን የሐኪም ማስረጃ በማቅረብ ይህ ጉዳይ ውጣ የሚለው ውሳኔ ለጊዜው እንዲታገድልኝ ብሎ ማመልከት ይቻላል እና ላልተወሰነ ጊዜ እንዲቆም ማስደረግ ይችላል። ወይም ደግሞ ሀገሩን የማትቀበለው ከሆነ ለምሳሌ አሁን ለምሳሌ ኢትዮጵያ የሚመልስ ከሆነ ኢትዮጵያ አልቀበልህም ቢለው ወይም ደግሞ በኤምባሲ በኩል ባይቀበሉት ማለት ነው ለመሄድ የማይችልበት ሁኔታ ላይም ካለ እሱም ማድረግ ይችላል። ሌላ ደግሞ እነዚህ ወጣቶች ማለት ነው ከ18 ዓመት በታች የሆኑ ብቻቸውን የመጡ ከዚህ በፊት እነዚህ ኢንሳም ኮማንድ ፍሊክቲንግ ባል የሚባሉት አይነት ከሆኑና አሁን እድሜያቸው 18 ዓመት በላይ ሆኖ ውጣ ቢባል ያ ልጅ ማለት ነው እና አገሩ ላይ የሚቀበለው ቤተሰብ ከሌለ እሱም ይሄን ማድረግ ይችላል። ግን ይሄ ምንድነው እንትኑን ውሳኔውን ለጊዜው ማስቆም ነው እንጂ ጉዳዩ እንደ አዲስ ታይቶ ፍቃድ እንዲሰጠው የሚያደርግ አይደለም። ይሄ ነው ያለው አማራጭ እንጂ ሌላ በምንም አይነት ስዊድን ሀገር መቆየት የሚችልበት ሁኔታ ላይ አልተፈጠረም። ከዚህ በፊት ያው ውጣ ሲባል ሰው ያው ወደ ሚግሬሽን አይሄድም እንዳይዙት፣ ግን ተደብቆ ይኖራል። ግን ያ የሚደረገው ለምንድን ነው? ምናልባት እነዛ ውጣ ከተባለ በኋላ 4 ዓመቱ እንዲያልፍና ከዛ እንደ አዲስ ሌላ ተስፋ እየጠበቀ ነበር። አሁን ግን ያ ነገር የለም። ስለዚህ ብዙም የሚያስቆይ ነገር ያለ አይመስለኝም። ጥያቄሽ እሱ ከሆነ አዎ አመሰግናለሁ ዘይነብዬ። እሱ ነበረ ለማወቅ የፈለግኩት። ሌላው ግን ዘይነብ ኦኬ ከተመለሱ በኋላ ከዚህ በፊት የማቋቋሚያ ወይም መደጎሚያ ሊሆን ይችላል የሚሰጥ ብር ነበረ። እሱ ላይም የተሻሻለ ነገር አለ ነው የሚለው ዜናው። ምንድን ነው ለውጥ የመጣው? አዎ ከዚህ በፊት ያው አንድ ሰው ውጣ ከተባለ በኋላ እና ፍቃደኛ ሆኖ ሳማር ቤታ ካደረገ ማለት ነው ከነሱ ጋር ተባብሮ ለመውጣት ፍቃደኝነቱን ካሳየ ሀገር ሄዶ የሚቋቋምበት 30,000 የስዊድን ክራውን ነበረ መቋቋሚያ የሚፈቀድለት እና እሱ አብዛኛው ምንድነው ስቴጅ በእጅሽ የሚሰጡሽ ሳይሆን ከመሄድሽ በፊት እዚህ አንድ ሰው ውክልና ትሰጫለሽ፣ ገንዘብሽን የሚቀበልልሽ ማለት ነው። ከዛ አንቺ ስትወጪ ያው ኤርፖርት ላይ የሚሰጡሽ አለ እንደወጣሽ ማረጋገጫ አይደለም፣ ይቅርታ የሚወጣው ሰው ነው ለዛ ስትወጪ ላሉት ለሚግሬሽን ሰራተኞች የሚሰጡት ወረቀት አለ። ያው በአጠቃላይ ምን ለማለት ነው ሚግሬሽን መውጣትሽን ሲያረጋግጡ በዛ መልክ። ከዛ እዚህ ለወከልሽው ሰው ወደ 30,000 ክራውን ይሰጥ ነበር በአንድ ሰው ማለት ነው። ባልና ሚስት ስትሆኚ የሆነ የሚጨምረው አለ፣ ደብል አይደለም ግን በልጆችም እያለ የሚጨምረው ነገር አለ። አሁን የተሻሻለው ምንድን ነው? እስከ 5,000 ዩሮ ይላል ማቋቋሚያው። እሱ ላይ ትንሽ ያው ጨምር አድርገዋል። ግን ስቲል ፍቃደኛ ከሆንሽ ነው። አንዳንድ ሰዎች አሉ ፍቃደኛ ሳይሆኑ ግን ተገደው ተይዘው በፖሊስ ፎርባር ውስጥ ገብተው የሚላኩ አሉ። በሚያሳዝን ሁኔታ እንደዚህ አይነት ሰዎች ይህን እድል አያገኙም። ስለዚህ ማወቁ ጥሩ ይመስለኛል። ትንሽ ቢሆን ብሩ የራሳቸው ፈቃደኛ ሆነው ለሄዱት ማለት ነው። አዎ በቃ ውጣ ተብለሃል ተብሎ በቃ እሺ ብሎ ለሚወጣ ነው ትብብር ካሳየ ማለት ነው ይህን ማድረግ የሚችለው። ኦልሞስት ወደ 60,000 ክሮነር ሊሆን ይችላል፣ እጥፍ ማለት ነው ከዚህ በፊቱ በዛ ማለት ነው። በወንድ በተመለከተ ከዚህ በፊት ምን ነበረ? አንድ ሰው አሳይለም ይጠይቃል። ከዛ ኢሚግሬሽን ያዘጋጀበት የመኖሪያ ቦታ ይቀመጣል ማለት ነው ጉዳዩ እስኪታይለት ድረስ። አይ እኔ ሌላ ቦታ መቀመጥ እፈልጋለሁኝ እዚህ መኖር አልፈልግም ካለ ደግሞ የሚኖርበትን አድራሻ ሰጥቶ ጉዳዩን እዛ ሆኖ መከታተል ይቻላል። ያው ቀጠሮም ሲኖረው ውሳኔም ሲመጣ በዛ ባለበት አድራሻ ደብዳቤ ይላክለታል ማለት ነው። አሁን እሱ ቀርቷል። እንዲያውም ከማርች 1 ጀምሮ ማለት ነው ያ ቀርቷል። ኢሚግሬሽን ምንድን የሚፈልገው አሳይለም የጠየቀ ሰው ኢሚግሬሽን በሰጠው ቦታ ላይ ብቻ ነው መቀመጥ የሚችለው።
ከዛ ውጭ ይሆናል እቀመጣለሁ ካለ ጉዳዩ አይታይም። እንደዚሁም የሚሰጠው ትንሽ ገንዘብም አይሰጠውም። ሌላ ደግሞ ከማርች 1 በፊት አድራሻ ሰጥተው ከኢሚግሬሽን መኖሪያ ውጭ እየኖሩ ያሉ ሰዎችም እንዲመለሱ ነው ጊዜ የተሰጣቸው። ኢሚግሬሽን ባዘጋጀው መኖሪያ ቦታ መቀመጥ ይኖርባቸዋል ጉዳያቸው እንዲታይ። ግን ምናልባት በተለየ መልኩ እነዚህ ሰዎች ስዊድን ሀገር ከሚኖር የቅርብ ዘመዳቸው ጋር ፍቃድ ካለው ሰው ጋር እየኖሩ ከሆነ ያ በተለየ መልኩ ይታያል ይላል እና ይሄ ነው መኖሪያን በተመለከተ ያለው አዲስ ለውጥ። እንግዲህ አሲልን በሚመለከት የወጡ ህጎችን ያው ዘይነብ እንደነገረችን ነው። ዘይነብ በጣም እናመሰግናለን ስለ መረጃው። ለዛሬ የያዝነው ይሄንን ይመስላል። በቀጣይ እስከምንገናኝ ደህና ሁኑ።